የዕለት ሐሙስ አራዳ ቁርስ ተጀምሯል። እስከ 2:30 ድረስ እኛ ያለን ጣቢያችን ገና እስከ 6 ሰዓት ድረስ ከእናንተ ጋር የሚቆይ ይሆናል። በተለያዩ ሶሻል ሚዲያዎች ኢንስታግራም፣ ፌስቡክ፣ ቴሌግራም፣ ዩቲዩብ አራዳ ኤፍኤም ብላችሁ ፈልጉን። አራዳ ኤፍኤም.com እሱም ደግሞ በመላው ዓለም የምንደመጥበት ሌላው አማራጭ ነው። 8545 እሱ ላይ ቢጽፉልን ያገኙናል። ከዛ በተጨማሪም ደግሞ በስልክ መስመሮቻችን ማግኘት ትችላላችሁ። 0115 585431 0115585432 ላይ ማግኘት ትችላላችሁ። እኛ እስከ 2:30 ድረስ ነው የምንቆየው። ስፖርታዊ ጉዳዮችን በመጀመሪያ ምዕራፍ እስከ 1 ሰዓት ባለው ማለት ነው የምንነግራችሁ ይሆናል። ስፖርታዊ መረጃዎቹን ይዞ ደግሞ አስፋው ተገኝቷል። እንዴት ናስፋው? እንዴት ነህ? አለን። ትናንት የቻምፒየንስ ሊግ ምሽት ሌሎች ጨዋታዎች ተደርገዋል። ስለሱ ሌሎችን ጉዳዮችም ደግሞ ይነግራል። ከዛም ውጭ ግን በእኛ በቆይታችን የተለያዩ ጉዳዮችን የምናነሳ ይሆናል። ምን እንሰማለን? እስቲ እናሰማችሁ። በኢትዮጵያ እድሜያቸው ከ9 እስከ 15 ያሉ ልጆች ወንጀል ውስጥ ገብተው ሲገኙ ወደ ብቸኛው የማረሚያ ተሃድሶ ተቋም እንዲገቡ ይደረጋል። በትምህርት ሳቢያ አሁን ለቀናቸው እዛ ከትምህርት ቤት አምልጠው ቢሄዱ ቢጠፉ ቤተሰብ ለዚህ ኃላፊነት መውሰድ እንዳለበት ጭምር የሚያስገድድ ውል ነው። Place your order, enjoy your meal, and calculate your server's tip when you get the check. ምጣኔ ሀብትን ከስነ ባህሪ ጋር በማስተሳሰር የተካሄደ ጥናት በምጣኔ ሀብት ሚዛናዊ የሆነ ሰው አገልግሎት ካገኘ ወይም ከተስተናገደ በኋላ ቲፕ አይሰጥም በማለት ይሞግታል። ይሄ የዓለማችን ረጅም ፊልም የተሰራው በስዊድን ሲሆን አንድ ሰው ፊልሙን ያለ ምንም እረፍት በቀጥታ ሊዮ ቢል ፊልሙን ለመጨረስ 1 ወር ከ1 ሳምንት ወይም 36 ቀናት ይፈጅበታል። የፊታችን ሰኞ ወደ አሜሪካ ያቀናሉ የተባሉት ፕሬዝዳንት አህመድ አልሻራን ከዚህ ቀደም አንድም የሶሪያ መሪ በአሜሪካ ይፋ የስራ ጉብኝት ባለማድረጉ የመጀመሪያው መሪ እንደሚሆኑም ተመላክቷል። እነዚህ ጉዳዮች ከኛ ጋር የምትቆዩ ከሆነ ታደምጧቸዋላችሁ። እስከ 2:30 ድረስ ባለን ቆይታችን የመጀመሪያ ዙር ስፖርታዊ መረጃዎችን ደግሞ እነግራቸዋለን። አስፋው መቀጠል ትችላለህ። በጣም አሪፍ ምንቴ። አድማጮች ከሀገር ውስጥ ዜና በመነሳት ቀጥላለሁ። ትናንትና እንግዲህ ሻምፒዮንስ ሊግ ጨዋታዎች ተደርገዋል። እነሱ ላይ በደንብ ትኩረት እናደርጋለን። ከዛ በፊት ግን ሀገር ይቀድማልና ከሀገር ቤት ስፖርት መረጃዎች ጀምራለሁ። ምንቴ ከሀገር ቤት መረጃ ሲጀምር ለሴካፋ ከ17 ዓመት በታች የሰለጠነ የሚገኘው የኢትዮጵያ ብሔራዊ ቡድን ኢትዮጵያ ናት የምታዘጋጀው። ለዛ ዝግጅት ይረዳው ዘንድ ይቅርታ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዝግጅቱን ቀጥሏል። እንግዲህ እንደሚታወቀው የኢትዮጵያ እግር ኳስ ፌዴሬሽን እና ሌሎች ከክልሎች ጋር በመሆን ሮድ 2029 በሚል የተለያዩ ታዳጊ ወጣቶችን እየመረጠ እንደነበር ይታወሳል። የነዛ አንዱ ማሳያ የዚህ ቡድን ይሆናል። በጣም ማራኪ የሆኑ ተጫዋቾች ስብስብ ነው። እንግዲህ አንዳንዴ እንደዚህ ከእድሜ በታች ቡድን ውስጥ በጣም ጥሩ ተጫዋቾችን እንመለከታለን በተለያዩ አጋጣሚዎች። በኋላ ክለብ ውስጥ ሲገቡ ነው የት ገቡ ብላችሁ የምትገረሙት እንጂ ውጭ ላይ የምናያቸው ልጆች በጣም አስገራሚ ናቸው። ይሄን ቡድንም የምንመለከተው ነበር። ከሸገር ከተማ ጋር ጨዋታ አድርጎ ነበርና በዛ ጨዋታ ላይ 2-2 ወጥቷል። እንግዲህ እንደሚታወቀው ከ17 ዓመት በታች ስብስብ ነውና እንደነዚህ አይነት ሙከራዎች ጥሩ ናቸው። ራስን ለማየት በስልጠና ብቻ ሳይሆን ውድድር ላይ ምን ይመስላሉ የሚለውን በማየትም እየተዘጋጁ ይገኛሉ። የሴካፋ ዞን ይሄ ማጣሪያ እንግዲህ ለአፍሪካ ዋንጫ ቀጥሎ ደግሞ ለዓለም ዋንጫ ለማለፍ የሚረዳ ነውና ዝግጅቱን አጠናክሮ ቀጥሏል። እንግዲህ ኢትዮጵያ ማዘጋጀቷ በደጋፊ ፊት በአልቲቲዩድ የተሻለ ውጤት ለማምጣት እየሰሩ እንደሆነ መረጃዎች ይጠቁማሉ ማለት ነው። ይህንን ለመጠቆም እወዳለሁ።
ወደ ሌላ ዜና ስናልፍ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ኢትዮጵያ ቡናን ገንዘብ ከቷል። የአራተኛ ሳምንት መርሃ ግብር ሲጠናቀቅ እንደተለመደ ሁሉ ኮሚኒኬ ይወጣልና ያንን ኮሚኒኬ ይፋ ባደረገው መሰረት አክሲዮን ማህበሩ የውድድር አመራርና ስነ ስርዓት ኮሚቴው ኢትዮጵያ ቡና ላይ ገንዘብ ቅጣት መወሰኑን አስታውቋል። ኢትዮጵያ ቡና በኢትዮ ኤሌክትሪክ 1-0 በተሸነፈበት ጨዋታ የክለቡ ደጋፊዎች አሰልጣኝ አብይ ካሳውን ላይ ባሳዩት ያልተገባ ባህሪ ምክንያት ኢትዮጵያ ቡናን 25,000 ብር ቀጥቻለሁ ብሏል። የመቀለ ሰባ እንደርታ ተከላካይ ፍሬዘር ካሳ ከሐዋሳ ከተማ ጋር በነበራቸው ጨዋታ በሁለት ቢጫ ካርድ ከሜዳ ሲወጣ ዳኛ በመናገሩ የአንድ ጨዋታ ቅጣት እና የ3,000 ብር መቀጫ እንዲከፍል ተወስኗል። እነዚህን ውሳኔዎች እንግዲህ ትናንትና አክሲዮን ማህበሩ ይፋ አድርጓል ማለት ነው። ሁሌ እንደተለመደው ልክ ዙሩ ሲያልቅ የሚወሰን ውሳኔ ነው ማለት ነው። ይህንን ውሳኔ ትናንትና አሳውቋል። ወደ ሌላ መረጃ ስንገባ የምናገኘው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርን ቀደም ብዬ ነግሬያችኋለሁ። ከዛ ውጪ ፊፋ ያወጣውን የአዲስ የሰላም ሽልማት ሊያዘጋጅ መሆኑን የተሰማበትን ዜና ነው። ፊፋ የራሱን የሰላም ሽልማት ሊያዘጋጅ መሆኑ ተሰምቷል። የዓለም እግር ኳስን በበላይነት የሚመራው አካል የፊፋ የሰላም ሽልማት ማዘጋጀት ሊጀምር መሆኑን ትናንትና ነው ይፋ የሆነው። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የመጀመሪያውን ሽልማት የ2026 ዓለም ዋንጫ ምድብ ድልድል ዕጣ ማውጣት ስነ ስርዓት ላይ ይፋ ያደርጋሉ ተብሎ ይጠበቃል። ፊፋ ሽልማቱን የሚያበረክተው በዓለም ዙሪያ ያሉ ሰዎች አንድ ላይ በሰላም እንዲኖሩ ላገዙ ሰዎች መሆኑን አሳውቋል። የመጀመሪያው ተሸላሚ ህዳር 26 2018 ዓ.ም በዋሽንግተን ዲሲ ኬኔዲ ሴንተር በሚካሄደው የዕጣ ማውጣት ስነ ስርዓት ላይ ሽልማቱን ይቀበላል ተብሏል። በዕጣ ማውጣቱ ስነ ስርዓት ላይ እንግዲህ አወዛጋቢው ፕሬዚዳንት ዶናልድ ትራምፕ ይገኛሉ የሚል መረጃዎች እየወጡ ይገኛሉ። ትናንትና እንግዲህ ፊፋ በድረገጹ ይፋ እንዳደረገው ይሄ መረጃ ወጥቷል ማለት ነው። ከሰላም ጋር ተያይዞ እግር ኳስ የሰላም ነው ይባላል። ስለዚህ በሰላም ላይ አስተዋጽኦ የሚያደርጉ ግለሰቦችን ለመሸለም ፊፋ አዲስ የሽልማት መርሃ ግብር ማዘጋጀቱን ነው ትናንትና በይፋዊ ገጹ ላይ ይፋ ያደረገው ማለት ነው። ሌላው እንግዲህ ቀደም ብለህ አንተም እንዳልከው የምሽቱ የሻምፒዮንስ ሊግ ጨዋታ ነው። ምሽት ላይ የተደረጉ ጨዋታዎች ነበሩ። እንግዲህ ከ2:45 አካባቢ ጀምሮ ነው ጨዋታዎች ሲካሄዱ የነበሩት። ትናንትናም እንግዲህ የተለያዩ ውጤቶች ተመዝግበዋል። ቼልሲ ከካራባግ ጋር አቻ የተለያየበት ጨዋታ ቀድሞ ከተካሄዱ ጨዋታዎች አንዱ ነው። ቼልሲ ከሜዳው ውጪ የአዘርባይጃኑን ክለብ ካራባግን ገጥሞ 2-2 ተለያይቷል። ስቲቫውና አሌሃንድሮ ጋር ናቸው የቼልሲን ግቦች አስቆጥረዋል። ለካራባግ ደግሞ ቃራባግ ይሉታል አንዳንዶች። እንግዲህ ካራባግ ያው ሊያንድሮ አንድራዴ በጨዋታው ማርኮ ያንኮቪች ደግሞ በፍጹም ቅጣት ምት ጎሎቹን አስቆጥረው አቻ ተለያይተዋል። ቼልሲ ከ4 የቻምፒዮንስ ሊግ ጨዋታ 7 ነጥብ ብቻ ነው የወሰደው ማለት ነው። እንግዲህ በሌላ ጨዋታ ልክ በዛን ሰዓት የተካሄደ አንድ ጨዋታ ነበር። በታሪኩ ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ እየተሳተፈ የሚገኘው ፓፎስ ቪያሪያልን 1-0 በመርታት በውድድሩ የመጀመሪያ 3 ነጥብ ያገኘ ክለብ ሆኗል። እንግዲህ ዱሪክ ለካስን ወይም ለዚህ ለፓፎስ ቡድን ብቸኛዋን ግብ ያስቆጠረ ተጫዋች ነው። በቼልሲ ጨዋታ ላይ ላቪያ በድጋሚ ጉዳት አጋጥሞታል። ይህ ተደጋጋሚ ጉዳት ማሬስካንም ጭምር አላስደሰተም። ከጨዋታው በኋላ ኢንዞ ማሬስካ ስለ ላቪያ ጉዳት ተጠይቀው ነበረ። እሳቸው እንደ አሉት በጣም አስገራሚ አስተያየት ነው የሰጡት። እንኳን እሱ እኛም ለሱ አፈርንለት የሚል አስተያየት ሰጥተዋል ማለት ነው ኢንዞ ማሬስካ። ምክንያቱም ላቪያ ከጉዳት ተመልሶ ነው አሁን መልሶ ወደ ጉዳት የገባውና ይህ ልጅ በተደጋጋሚ መጎዳቱ ለሱ ብቻ ሳይሆን እኛም ለሱ እያፈርንለት ነው የሚል አስተያየታቸውን ሰጥተዋል። እንግዲህ እኛ ራሳችን አፈርን በተለይ ለሱ ሲሉ ተናገሩ። ለረጅም ጊዜ ብቁ መሆንና መቆየት ሳይችል ቀርቷል። ይሄ ደግሞ ያሳፍራል የሚል አስተያየት ነው የተናገሩት። መቼ ይመለሳል የሚለውም ጥያቄ ቀርቦላቸው ይሄን
ይህንን ለመናገር ገና የምርመራውን ውጤት መጠበቅ አለብን ብለዋል። ስለ ጨዋታው ተጠይቀው ነበር። የዓለም ክለቦች ዋንጫ ተጽዕኖ እዚህ ላይ ያሳድሮብናል። ዛሬ ማሳረፍ የነበረብን ተጫዋቾች ነበሩ፣ ያንን አለማድረጋችን ዋጋ አስከፍሎናል የሚል አስተያየታቸውን ሰጠዋል ማለት ነው። እንግዲህ ትናንትና ከተካሄዱ ሌሎች ጨዋታዎች መካከል ማንቸስተር ሲቲ፣ ኒውካስል፣ ባርሴሎና እንደዚሁ ከተጠባቂ ቡድኖች መካከል ተጠቃሽ ናቸው። እነዚህ ቡድኖች ትናንትና ጨዋታቸውን አድርገዋል። ትናንት በነበረው በዚህ ጨዋታ ማንቸስተር ሲቲ ከአራቱ ቻምፒዮንስ ሊግ ጨዋታዎች 10 ነጥብ ያገኘበትን ውጤት አስመዝግቧል። ማንቸስተር ሲቲ እና ኒውካስል እንደዚሁ ባርሴሎና አቻን የወጣው በሊግ ምዕራፍ 4ኛ ዙር የቻምፒዮንስ ሊግ መርሃ ግብር ማንቸስተር ሲቲ ቦሩሲያ ዶርትሙንድን አስተናግዶ 4-1 በሆነ ውጤት አሸንፏል። ፊል ፎደን 2 ግቦችን ማስቆጠር ችሏል። ኤርሊንግ ብራውት ሃላንድ እና ራያን ሸርኪ ደግሞ ሌሎችን ግቦች ያስቆጠሩ ተጫዋቾች ናቸው። ለጀርመኑ ክለብ አንቶን ልዩነት ያልፈጠረችውን ብቸኛዋን ግብ ከመረብ አሳርፏል። ማንቸስተር ሲቲ ከአራቱ የቻምፒዮንስ ሊግ ጨዋታዎች 10 ነጥብ ያስችሏል። ከሜዳው ውጪ ክለብ ብሩጅን የገጠመው ባርሴሎና 3-3 በሆነ ውጤት ተለያይቷል። የካታሎኑን ክለብ 3 ግቦች ፈርናን ቶሬስ፣ ላሚን ያማል ና ክሪስ ራሱ ላይ አስቆጥሯል። ክሪስቶስ ዞሊስ ማለት ነው። ለዚች ጎል መቆጠር ያማል አስተዋጽኦ አድርጓል። እሱ የመታት ኳስ ነበረች በተጫዋቹ በዞሊስ ማለት ነው ተጨርፋ ራስ ላይ የተቆጠረችው። ኒኮሎ ትሬሶልዲ እና ካርሎስ ፎርብስ 2 የክለብ ብሩጅን ግቦች ማስቆጠር የቻሉ ተጫዋቾች ናቸው። እንግዲህ ፎርብስ 2 ጎሎችን አስቆጥሯል ማለት ነው። ትናንትና በጣም ማራኪ የሆነ 6 ጎሎችን እየተመለከትንበት ጨዋታ ነበረ ማለት ነው። አትሌቲክ ቢልባውን ያስተናገደው ኒውካስል ዩናይትድም 2-0 አሸንፏል። ዳን በርን እና ጆሊንተን የኒውካስልን የአሸናፊነት ግቦች ያስቆጠሩ የኒውካስል ተጫዋቾች ናቸው። በሜዳው ሳንሲሮ ኪራት አልማቲን ያገጠመው ኢንተር ሚላን በላውትሮ ማርቲኔዝ እና በካርሎስ አጉስቶ 2 ግቦች 2-1 አሸንፏል። ኢንተር ሚላን ልክ እንደ አርሰናልና ባየር ሙኒክ ሁሉ ያደረጋቸውን 4ቱንም ጨዋታዎች አሸንፎ 12 ነጥቦችን ሰብስቧል ማለት ነው። ባየር ሌቨርኩሰን የጆዜ ሞሪኒዮን ቤኔፊካን 1-0 ሲረታ፣ ማርሴ በሜዳው በአታላንታ 1-0 ተሸንፏል። የኔዘርላንዱ ክለብ አያክስን በሜዳው በጋላታሳራይ 3-0 ተሸንፏል። ቪክቶር ኦሲሜን የሶስቱንም ጎሎች ያስቆጠረ ተጫዋች ነው ማለት ነው። የጋላታሳራይን 3 ወይም ሃትሪክ ሰርቷል። እንግዲህ በዚህ ላይ አሁን በአነሳ ነው የሻምፒዮንስ ሊግ ጨዋታዎች ላይ አንዳንድ ሀሳቦችን እናነሳለን። ከዛ በፊት መልእክት አድምጠን እንመለስ። የምትወዷቸውን የእግር ኳስ ጨዋታዎች በዲኤስቲቪ ዘና ብላችሁ በቤታችሁ ለመኮምኮም ከናንተ የሚጠበቀው በቻፓ የፈጠነ ክፍያችሁ መፈጸም ብቻ ነው። ቻፓ ያለምንም አፕሊኬሽን ፈጣን የሆነ የግብይት መንገድ ይዘረጋ ሲሆን ሊንክ በመጫን ወይንም QR ኮድ ስካን በማድረግ ብቻ ክፍያችሁን በቀላሉ መፈጸም ትችላላችሁ። ቻፓ ጨዋታውን በሙሉ ዘና ብላችሁ ተመልከቱ ይላችኋል። በአዲካ ተጉዘው የመነሻውን 50% ቅናሽ አገኙ። እንዲሁም ጓደኛውን ቤተሰቡን ወደ አዲካ ሲጋብዙ በእያንዳንዱ ሰው የ100 ብር ሽልማት ዋሌቱ ላይ ገቢ እናደርግልዎታል። ምን ይሄ ብቻ! የአዲካን መተግበሪያ ለሚያወርዱ 5 እድለኛ ሰዎች የ1000 ብር ሽልማት እንዲሁም የሳምንቱን ከፍተኛ ጉዞ በአዲካ ሲያጠናቅቁ ዳጎስ ያሉ አጓጊ ሽልማቶችን እንሸልሞታለን። አዲካ እያንዳንዱን ጉዞ በፈገግታ።
ተመልሰናል። ስለ ምሽቱ የሻምፒዮንስ ሊግ ጨዋታ እያነሳን ነበረ። ከትናንቱ ጨዋታ በኋላ አሰልጣኞች አንዳንድ ሀሳብ ተናግረዋልና ያንን እየተመለከትን ነበረ። የማንቸስተር ሲቲው አሰልጣኝ ፔፕ ጆሴፍ ጋርዲዮላ ከትናንቱ ድል በኋላ አስተያየታቸውን ሰጥተዋል። ፔፕ ስለ ሃላንድ ወቅታዊ አቋምና ስለ ፕሪሚየር ሊጉ ቀጣይ ተጋጣሚዎች ተጋጣሚያቸው ሊቨርፑል አውርተዋል። ከጨዋታው በኋላ ሁልጊዜ መግለጫ ላይ ስገኝ ስለ ሃላንድ አንድ ነገር ሰማለሁ። ሃላንድ ሁሌም አዲስ ሪከርድ እንደሰበረ ትነግሩኛላችሁ፣ እኔ ለሱ ደስተኛ ነኝ የሚል አስተያየታቸውን ሰጥተዋል ከጨዋታው በኋላ። በነገራችን ላይ ትናንትና ምሽትም ኤርሊንግ ሃላንድ ከ3 የተለያዩ ክለቦች ጋር በ5 ተከታታይ ሻምፒዮንስ ሊግ ጨዋታዎች ግብ ያስቆጠረ የመጀመሪያው ተጫዋች በሚለው ሪከርድ ይዟል። እሳቸውም ለዛ ነው ይህንን ያሉት። ሁሌም ስመጣ አንድ ነገር ትነግሩኛላችሁ ስለ ሃላንድ የሆነ ሪከርድ እንደሰበረ ያንን ስሰማ ደስተኛ ነኝ ለሱ የሚል አስተያየታቸውን የሰጡት ከዚህ ጋር ተያይዞ ነው። ስለ ተጋጣሚያቸው ሊቨርፑልም ጥንካሬ ያለ ተናግረዋል። እንግዲህ ሊቨርፑል ቀጣይ የፕሪሚየር ሊግ ተፋላሚያቸው ነው። እንደሚታወቀው ሁለቱም አሁን ጥሩ አቋም ላይ የሚገኙ ናቸው። ሊቨርፑል ምናልባት ጥሩ ነው ያስባለው ባለፈው ሪያል ማድሪድን በሻምፒዮንስ ሊግ ማሸነፉና ከዛ በፊት ደግሞ አስቶን ቪላን አሸንፎ ወደ ቀደመ አቋሙ ለመመለስ ጥረት እያደረገ የሚገኝ ክለብ መሆኑን ተከትሎ ነው። በተለይ ደግሞ የሪያል ማድሪድን ያሸነፈበት አቋሙና ሜዳ ላይ ያሳየው ነገር ምናልባት ሊቨርፑል ወደ ቀደመ ጥንካሬው የመመለሱ ፍንጭ እንደሆነ መረጃዎች ይጠቁማሉ። ቀጣይ ተጋጣሚው ደግሞ ማንቸስተር ሲቲ ነው። ማንቸስተር ሲቲ በሊጉም የተወሰነ መንገራገጭ ነበረው መጀመሪያ አካባቢ። አሁን ላይ ያለው አቋም ወጥ የሆነና በተለይ ደግሞ ኤርሊንግ ብራውት ሃላንድ ጎሎችን እያስቆጠረ የሚገኝ ተጫዋች መሆኑን ተከትሎ ሁሌም ሃላንድ ካለ ጎል አለ አይነት ነገር እየተነገረ ነውና ያንን ተከትሎ ቀጣይ ተጋጣሚያቸው ሊቨርፑል እንዴት ይመለከቱታል የሚል አስተያየት ተጠይቀዋል። ስለ ተጋጣሚያቸው ሊቨርፑልም እንግዲህ ባለፉት 10 ዓመታት የኛ ተፎካካሪ የነበረው ሊቨርፑል ነው። ስለዚህ ስለ ሊቨርፑል ጥንካሬ እንዳወራ አትጠይቁኝ፣ ይሄ በቂ ይመስለኛል የሚል አስተያየት ሰጥተዋል። ስለ ጨዋታው ከጠየቃችሁኝ ግን ስለ ዝግጅታችን በጣም ተዘጋጅተናል። ሁሌም ተፎካካሪ ለሆነ ክለብ ዝም ብለህ አትመጣም፣ የሚመጥነውን ያህል ትዘጋጃለህ የሚል አስተያየት ሰጥተዋል። ምሽት ሌላው በጎል የታጀበ የነበረው የምሽቱ ጨዋታ ክለብ ብሩጅና ባርሴሎና ያደረጉት ጨዋታ ነበረ። 6 ግቦችን በዚህ ጨዋታ ተመልክተናል። ያማል ኮከብ በነበረበት ጨዋታ አንድ አስቆጥሮ ለአንዱ ራሱ ላይ መቆጠር ምክንያት ሆኗል። ሌላውን ፈርናን ቶሬዝ ነው ያስቆጠረው። እነዚህ 3 ጎሎች ሲቆጠሩ የያማል አስተዋጽኦ ከፍተኛ ነበረ። በሜዳ ላይ ኳስ በነካ ቁጥር ደጋፊ ጮህበት ነበር ያማል ላይ ማለት ነው። እንግዲህ ለባርሴሎና ያለመሸነፍ ቁልፉ ሰው እሱ ነበር። ከጨዋታው በኋላ ማስተያየት ተሰጥቷል ማለት ነው። ጠይቀውት ነበረ። የጨዋታው ጥሩ ኮከብ ነበረ። በዛ ጨዋታ ላይ እንግዲህ ኳስ በነካ ቁጥር እንዳልኳችሁ ደጋፊው ይጮህበት ነበርና እሱም ያንን ተናግሯል። ኳስ በነካው ቁጥር ደጋፊ የሚጮህብህ ከሆነ እኔ የተለየው ተጫዋች ነኝ ማለት ነው። እዛ ላይ በጣም አስፈላጊ ተጫዋች እኔ ነኝ ማለት ነው። ምክንያቱም እኔ ምንም ብሆን ኖሮ አይጮህብኝም ነበር የሚል አስተያየት ሰጥቷል። በእርግጥም ትናንትና የሚነካቸው ኳሶች በሙሉ በጩኸት የታጀቡ ነበሩ። እሱም ደግሞ የተከላካዮች ፈተና ነበር ማለት ይቻላል። ነገር ግን አሁን ባርሴሎና ላይ ያለው ችግር ኳስ ጎል የሚያስቆጥሩ ጥሩ አጥቂዎች ቢኖሩም ወደ ኋላ ደግሞ እንደነ ሮሆ ያሉ ተጫዋቾች ኋላውን ክፍት አድርገውታል ማለት ይቻላል። አሁን አሮሆ አንዳንዴ መልካም የሆነ የመከላከል ሂደት ታዩበታላችሁ። አልፎ ደግሞ የኋላው መስመር ገፍቶ ለመጣ የአጥቂ ስፍራ ክፍት ነው ማለት ነው። ትናንትናም ያንን የተመለከት ነው። 3 ጎሎችን በተደጋጋሚ መምራት የቻሉት ብሩጆች ናቸው። ከዛ ደግሞ ያንን የመምራት ሂደት ደግሞ ባርሴሎና በአጥቂዎቹ ሲሰብር ነበርና ትናንትና አለመሸነፉም የያማል ጥንካሬን ያሳያልና ያማል የነበረው ጥንካሬ ከፍተኛ ነው። እሱም ስለ አንዳንድ ስለሚወሩበት ነገር ተጠይቋል። በተለይ ከዚህ ከዳሌ ህመም ጋር ተያይዞ በመርፌ ነው የሚገባው ምናምን የሚሉ መረጃዎች እየወጡ ይገኛሉ። ከዚህ የጾታዊ ግንኙነቱ አንጻር ያ ህመም እንደገፋበትና
እዛ ያለው ይሄ ጾታዊ ግንኙነቱ ላይ ያለው ነገር እግር ኳሱ ላይ ትኩረት እየሳበ ወይም ትኩረት እየሰረቀው እንደሆነ ይነገራልና አንዳንድ የሚወሩ ነገሮች አሉ። ምናልባት ለእግር ኳሱ ኔጌቲቭ ፓርት ወይም ለእግር ኳሱ አሉታዊ አስተዋጽኦ ኖሯቸው ይሆን ብለው ተጠይቀው ነበረ። እሱም ምን ብሏል? ብዙ ሰዎች ስላጋጠመኝ ህመምና በአንዳንድ ነገሮች ጥሩ እንዳልሆንኩ እያወሩብኝ ይገኛሉ። ነገር ግን ሁሉም ነገር ፈጠራ ነው የሚል ሀሳብ ነው ያለው። ሁሉም ነገር እኔን አይመለከተኝም ወይም ደግሞ ከኔ ተግባር ጋር የተጻረረ ነው የሚል አስተያየቱን ሰጥቷል። ትናንትና እንግዲህ በተደጋጋሚ ይጮበት ነበርና ያስ እንዴት ነው ረብሸዋል ወይ የሚል አስተያየት ተጠይቋል። እሱም ደግሞ በቃ ተፈላጊነት ስሜት እንዲሰማኝና ሜዳው ላይ የምችለውን እንዳደርግ አድርጎኛል እንጂ አልጎዳኝም የሚል አስተያየቱን ሰጥቷል። እንግዲህ በትናንቱ ጨዋታ ላይ የነበሩት አስተያየቶች ይህንን ይመለከታሉ። ሌላው የዓለም ከ17 ዓመት በታች ሴቶችና ወንዶች ጨዋታ እየተካሄደ ነው። እንደሚታወቀው የሴቶቹ ወደ ፍጻሜ እየተቃረበ ይገኛል። ትናንትና 2 ጨዋታዎች ተደርገው ነበረ። የብራዚል ከ17 ዓመት በታች ሴቶች በኖርዝ ኮሪያ ከ17 ዓመት በታች 2-0 ተሸንፎ ከውድድሩ ወጥቷል። ብራዚል ወይም ሶስተኛ ለግማሽ ፍጻሜ ነው ለዋንጫ ለማለፍ ነበረ። ብራዚል ለዋንጫ ሳታልፍ ቀርታለች ከ17 ዓመት በታች ሴቶች ማለት ነው። ኔዘርላንድ እንደዚሁ ሜክሲኮን 1-0 አሸንፋ እሷም ለፍጻሜ ማለፏን አረጋግጣለች። አሁን ለሶስተኛ ደረጃ ብራዚልና ሜክሲኮ፣ ለዋንጫ ደግሞ ሰሜን ኮሪያና ኔዘርላንድስ ጨዋታቸውን ያደርጋሉ። ይሄ ከ17 ዓመት በታች ሴቶች ከጀመረ ቆየት ብሏል። የዓለም ከ17 ዓመት በታች ወንዶች ጨዋታም እንደዚሁ እየተካሄደ ይገኛል። አፍሪካን የወከሉ ሀገራትም እየተሳተፉበት ይገኛሉ። ትናንትና የተለያዩ ውጤቶች ተመዝግበዋል። ትናንትና ከተመዘገቡት ውጤቶች መካከል ፓናማ አይስላንድን ገጥማ 4-1 ተሸንፋለች። አይስላንድ 4-1 በሆነ ውጤት ፓናማን አሸንፋለች። የታጂኪስታን ከ17 ዓመት በታች የቼክ ሪፐብሊክን አስተናግዶ ነበር። 6-1 በሆነ ውጤት የቼክ ሪፐብሊክ ታዳጊዎች አሸንፈዋል። እንደዚሁ ፓራጓይና ኡዝቤኪስታን ያደረጉት ጨዋታ ኡዝቤኪስታን 2-1 በሆነ ውጤት አሸንፋለች። ኦስትሪያ ሳውዲ አረቢያን 1-0 ስትረታ የማሊ ከ17 ዓመት በታች እንግዲህ አፍሪካን የሚወክለው አንደኛው ማሊ ነው። ማሊ ኒውዚላንድን 3-0 በሆነ ውጤት አሸንፋለች። አሜሪካ ቡርኪና ፋሶ 1-0 ረታለች። ቡርኪና ፋሶ ሌላ የአፍሪካ ተወካይ ሀገር ናት። እንደዚሁ ዩጋንዳም ተሸንፋለች ትናንት በካናዳ ከ17 ዓመት በታች ቡድን ማለት ነው። ፈረንሳይ ቺሊን 2-0 በሆነ ውጤት አሸንፋለች። ዛሬም የሚደረጉ ጨዋታዎች አሉ። ዛሬ ከሚደረጉ ጨዋታዎች መካከል ቦሊቪያ ኢጣሊያን፣ ፖርቱጋል ሞሮኮን፣ እንደዚሁ ጃፓን ኒው ካሌዶኒያን፣ አርጀንቲና ቱኒዚያን፣ ፉጂ ቤልጅየምን፣ ዩናይትድ አረብ ኤምሬትስ ክሮኤሽያን፣ ኳታር ሳውዝ አፍሪካን፣ ሴኔጋል ኮስታሪካን ይገጥማሉ ማለት ነው። ይሄ እንግዲህ በደማቅ ሁኔታ እየተካሄደ የሚገኝ ከ17 ዓመት በታች ውድድር ነው። በነገራችን ላይ ከ17 ዓመት በታች ልዩ ትኩረት የሚሰጠው ውድድር ነው። ምክንያቱም የነገን ብሔራዊ ቡድን የምንመለከትበት ውድድር ነው ማለት ነው። ስለዚህ ሀገራት አሁን ያላቸው ደረጃ ምን ይመስላል የሚለውን በዚህ በውድድር ላይ ይመለከታሉ ማለት ነው። ወደ ሌሎች አጫጭር መረጃዎች ስናልፍ ሮድሪጎን በጥር ከሪያል ማድሪድ መልቀቅ ይፈልጋል። ይሄ መረጃ ትናንትና ነው የወጣው። አርሰናልና ቶትናም የዚህን የ4 ዓመት ተጫዋች ፊርማ ይፈልጋሉ። እሱ ደስተኛ አይደለም ሮድሪጎ በሪያል ማድሪድ። በተለይ ከትናንት በስቲያ በነበረው በሻምፒዮንስ ሊግ ላይ ያለመሳተፉ ወዲያው ይሄንን ሀሳብ እንዲያስተላልፍ አድርጓል። ጃቢ አሎንሶ ሮድሪጎን አሁንም አስፈላጊ ነው የሚል አስተያየት ቢሰጥም ነገር ግን ተግባሮቹ ከቃላቶቹ ጋር አይዛመዱም የሚል አስተያየት እየወጣ ነው የሚገኘው። ብራዚላዊው በዓለም የክለቦች ዋንጫ
92 ደቂቃ የእግር ኳስ ጨዋታ ብቻ የተጫወተ ሲሆን በዘንድሮ የውድድር ዘመን በላሊጋው የጀመረው 2 ጨዋታዎችን ብቻ ነው። ይሄም ደግሞ ያስደሰተው እንዳልሆነ ነው መረጃዎች የሚጠቁሙት። ስለዚህ መልቀቅ ይፈልጋል። አንድ የመጨረሻ መረጃ ልንገራችሁና ቀጥታ መልእክቶችን ሰምተን ወደ ቁርሱ እንገባለን። አስቶን ቪላ የተጫዋቹን ውል አራዝሟል። ስኮትላንዳዊ አስቶን ቪላ ተጫዋችና ቡድኑን በአምበልነት እየመራ የሚገኘው ጆን ማጊን በአስቶን ቪላ ለተጨማሪ 3 ዓመታት ለመቆየት አዲስ ውል መፈረሙን ክለቡ ይፋ አድርጓል። እንግዲህ ለምዕራፍ 1 እነዚህ ናቸው አዳዲስና እነዚህን ጨምረን በምዕራፍ 2 እንመለሳለን። ምንቴ ይህንን ይመስላል። መልካም። ለመጀመሪያው ምዕራፍ ስፖርታዊ መረጃዎች ከልብ አመሰግናለሁ። መልእክቶችና መሻገሪያ እንስማና እንመለሳለን። አራዳፒዲያ